የእንትን የእድር ድስት የለሽም? የእድር ድስት ከየት ይመጣል? እኛ እድር አለ እንደዚህ ሀገር ጤና ይላል እንዴ? አንተ ሰውዬ ስትሞቱ መዘጋጃ ነው የሚቀብራችሁ? እና መንግስት ነው እኮ የሚቀብረን። የኢትዮጵያ ስንሞት እኔ አሁን ብሞት የኢትዮጵያ ሕዝብ ገንዘብ ያዋጣና አስክሬኔን ይልካል። ግን እኔ አስቀድሜ ተናግሬያለሁ፣ ለአስክሬኔ እንዳታዋጡ የካታር መንግስት እዚሁ ይቅበረኝ ብዬ ተናግሬያለሁ። 5 እንዳታዋጡ። ምነው አንቺ ሀገርሽ እንደዚህ ጠልተሽ ልትሞቺ ነው? እዚያ አትቀበሪ? እኔ አስክሬን የሚሸኝበት 30 ምናምን ሺህ ሪያል አንድ የታመመ ይታከምበታል። ያምከ እንደ የኢትዮጵያ አፈር በላኝ የካታር አፈር በላኝ ምንድን ነው ልዩነት? እቺ የገንዘብ መሽገር ሞተሽም ስለ ገንዘብ ታስቢያለሽ? አንቺ ረድየው ሞተሽም ስለ ገንዘብ ታስቢያለሽ? በመንፈስ ቅዱስ አንቺ ማየትሙት የኔ አስክሬን አረ ችግር አትጥሪ አንቺ እንዴ! አንድ ምስኪን ታክሞ ይድንበታል። ኧረ በእናትህ እቺ የገንዘብ መሽገር አንቺ ሞተሽም ስንት መታከም ያጣ ለዚህ ነው ቁጭ ብዬ ላይቭ ላይ ምለምንለት ስንት መታከም ያጣ የኩላሊት የካንሰር ስንት ነገር ምን አለ የሁሉ ሰው አገልግለሽ የአገርሽን አፈር ብትቀምሺ ሬሳሽ አፈሩን ቢቀምስ ምን አለ? አንቺ የአገር አፈር እኮ አልገባሽም እኮ ስሚ ኢትዮጵያ ሲገባ እኮ ማለት እኔ እንኳን 11 ቀን ቆይቼ ሰግጄ ነው የምገባው። አገሬ እንዴት እንደምትናፍቀኝ አንቺ የብር መሽገር ሞተን ተፍ ማየትሙት አው ሞቼም እኔ ለታመመ ሰው ነው ማስበው። እኔ ለታመመ እየለመንኩ ስለምኖር ማለት ነው። አረቴ ማዘር ትሬዛ ተይ። እኔ ከሞትኩ ግን የአገሬ አፈር ይብላኝ። አሜሪካ መሄድ አይቀርም፣ ግን አሜሪካ ከሞትኩኝ የአገሬ አፈር ይብላኝ። አዋጣችሁ እንደምንም ብላችሁ የ50 አለቃ ጥጋቡ ገብሬጅ በክብር ቀሩ። እኔ አስቀድሜ ነግሬያቸዋለሁ፣ ሁሌ ነግሬያቸዋለሁ። እኔ ሞቼ ባሌ መጥቶ የሀቢባን አስክሬን ወደ ሀገር ቤት ማስገባበት ቢላችሁ ሀቢባ በቁሟ እያለች ላይቭ ላይ ሁሌ ነግራናለች። አስክሬኔ እዛው ይቀበር ብላናለች። ስለዚህ ሰው ያናዋጣን በሉ ብያቸዋል። ሲጀመር ሁሉም ነገር ፕሮሚስ ገብተሽዋል። ምኑ ነው የሚቀበረው? የተረገምኩ ኦርጋኔንም ቃል ገብቻለሁ ጋይስ። እሺ ጀምረው ቁጥር አልተናገረም። አንዴ ነው ስርዓት ያጅ በእናትህ ከተቀጣሽ በስራ እኔ ስርዓት አድርገሽ ተቀጭ። በቃ ስርዓት ያጅ ሀቢባ። ወይኔ ጄሪ ለጄሪ አሽቃብጡ ስላሱ አታሽቃብጡ ሄደች እኮ ሴትዮ። ያማችኋል ሰዎች አሽቃብጡ፣ በቋሚነት ይሽቃበጥ አልኩ። ሙይው እንጂ ኧረ ምን አይነት በሽተኛ ነው ግን? ይሄ ሰውዬ ጤነኛ ነው? ይሄ ሙሉ ነው፣ ይሄ ሙሉ ነው። አንቺ ከስንተኛ ክፍል ያቋረጥሽው? ሙሉ ነው ይሄ ግን ማይትሙት ሚኪ ተው እንደዚህ ክፋት ይቅርብክ። አታስፈራሪ። የባልሽን ሱሪ ሰቅለሽ አስፈራሪ። አልሰማሽም። ከዚህ በላይ እንዲፈስብኝ ነው። አሽቃብጡ መታለች ጋይስ አለች አሽቃብጡ ጋይስ። እስኪ አሁንም አልሞላም። ይቅርታ አታው ይቀራል። ከዚህ በላይ ምንም ማድረግ አልችልም። ምንድን ነው የሚቀረው? ለምን ነው የሚቀረው? ምን ስለሆንሽ ነው? አንቺ አትቀጭም ነሽ። እኔ ስቀጣ እንዴት ነው የምታረጊኝ? ከዚህ በላይ ልሞላው አልችልም። ይፈስብኛል። ባዶ እኮ ነው፣ ባዶ ነው ጋይስ። ይኸው እንዴት እንደምታስፈራራኝ። ይሄ እናንተ የምትወዱትን ጨዋታ ኧረ ጎረቤቶቼ ፖሊስ እንዳይጠሩብኝ እያስጮከኝ ነው። ተው ግን እኮ ትንሽ ሙይው። ይኸው እጅግ ከርቧ ላይ ትንሽ 1-2 ብርጭቆ ጨምሪባትማ። ያ ማማ ጥማት በለኝ አንተ የተረገምክ ማነው? ጠማማ ጎማ። አንቺ ጎማ ነሽ፣ ምንም ማለሽ ጎማ ታለሽ። መርዝ ጠጭኝ ያልከው እንጂ ቁጥሩን አልተናገርክም። በድስት አናትሽ ላይ አድርገሽ በሌላ ድስት ውሃ ሞልተሽ እየቀዳሽ በኩባያ ጠጫሽ መርዝ ጠጭ አልከኝ። በቃ ቁጥሩን አልተናገርክም። ስለዚህ ቁጥሩን ስላልተናገርክ ያንተ ችግር ስለሆነ አንዴ ነው የምጠጣው። ቁጥሩን መናገር ነበረብክ። አንተን በቀደም ስቀጣት እንትን ምንድን ከዛ አንዴ ጠጥተሽ ታወርጂው ነው። እናንተ ነካ ያልከው ቁጥር መጥራት ነበረብክ። አትረብሽ። ጨዋታውን አትበጥብጪ። ፈጣሪ ይፈርድብሻል። አንተ እንደዚህ ያላልክም። አንድ ቀን በቀደም ለታ ፍሊታ አትበጥብጪ። 20 ጊዜ ብያለሁ። የህዝብ እየተናገረ ነው። 20 ጊዜ ብያለሁ። አይ ዶንት ኬር። አንተ ምን ብለህ የጭንቅ አማላጇን እመቤቴ ነው 20 ጊዜ ብያለሁ። በአፌ 20 ጊዜ የጭንቅ አማላጇን ከዋሻው ዛሬ ለሊት አታሳድሬ 20 ጊዜ ብያለሁ። ቤተሰቦች 20 ብለዋል ብሏል። ችግር የለውም። ግን ለምንድን ነው እኔ በኩባያ ማገላበጥ ሲሆን 10 እየተቀጣው ይሄ ሲሆን 20 ያልከው? ለምንድን ነው አንቺ ነሽ የምታማክሪኝ? ቅጣቱን መብት ነው። ይሄ እኮ አዲስ ቅጣት ነው። ቅጣት እያሳየሁሽ ነው። አዲስ ከዚህ በፊት እኔ እናንተ ስንቀጣ እያንዳንዱ ቅጣት 10 ነው እንቀጣጣው። የኔ ጠላቶች ሆኗል። አዲስ ቅጣት ሲሆን 20 ይሆናል።